ስራ ማለት የሰውን ህይወት ማሻሻል፣ ድህነትን መቀነስ፣ ስራ መፍጠር፣ መሰረተ ልማት መዘርጋት መሆን ተግባብተናል። ሌላ ፖለቲካ የለም። ፖለቲካችን ስራ ነው። ስራ ከሰራን ብቻ ነው ኢትዮጵያ ውስጥ የምናስበው ነገር የምናሳካው። በማውራት የሚበሉ አሉ፣ በመስራት የምንኖራለን። ምርጫው የኛ ነው። በማውራት መኖርን ምርጫ ያደረጉ ሰዎች የእንጀራ ገመዳቸው እያጠረ እንጂ እየቀጠለ አይሄድም። በስራ መብላትን የሚያስቡ ሰዎች እንጀራቸው እየበዛ እየሰፋ፣ ዕውቀታቸው እያደገ እየሰፋ ነው የሚሄደው እና መስራት አያጎልም፣ መስራት አያከስርም። ሁላችን ቀን ከሌት ብንሰራ ለሀገራችን፣ ለኢትዮጵያ፣ ለሕዝባችን ብንሰራ ሽልማታችን በምድርም በሰማይ ነው። በጥቂት ዓመታት ውስጥ አዲስ አበባ ዛፍ በየቦታው የሚታይበት፣ ሳር በየቦታው የሚታይበት፣ አበባ በየቦታው የሚታይበት፣ ልጆች ውሃ የሚባርቁበት አካባቢ ያለበት፣ ለመኖር ምቹ የሆነ ይሄ ውትፍትፍትፍ ካለው ከተደረተው የከተማ ስርዓት ከፈትፈት ያለ ከተማ ስርዓት እንዲፈጠር ለማስቻል ነው። ጅማሯችን ጥሩ ነው። አሁንም መልእክቴ ገና በጣም ጅማሮ ደረጃ ላይ ስላለን እርካታ እንዳይጠልፈን። የምናስበው ትልቅ ነው፣ የምናልመው ሰፊ ነገር ነው። እኛ የምናስበውና የምናልመው የምንደርሰው እርካታን መግራት ከቻልን ብቻ ነው። ሰራን የሚል ስሜት ካለን ያበላሽብን። ከ2-3 ዓመት በኋላ አዲስ አበባ ለማንም ውብ፣ ለመኖር የምትመች የምታጓጓ ከተማ ትሆናለች። ውብ ህዝብ ነው ያለን። እጅግ ቆንጆ ህዝብ፣ ታታሪ ህዝብ፣ አፍቃሪ ህዝብ፣ አቃፊ ህዝብ ነው ያለን። ነገር ግን ሰውን ብቻ ያይን፣ ኑሮውን ከባቢውን ያይና ይጠየፈናል። ያን መጠየፍ ከቀረፍን ካለንም ጥርጥር ከ5 ዓመት በኋላ እቺ ከተማ በጣም ብዙዎች ሊመጡባት የሚጓጉ ትሆናለች። ያን ለማድረግ ከህዝባችን ጋር ታጥቀን ተነስተናል። እንግዲህ ከጀመርን እንደሚታወቀው እስከምንጨርስ ድረስ አናቋርጥም። ጅማሯችን መልካም ነው። አጨራረሳችን ያማረ እንዲሆን እንድንበረታ፣ እንድንተጋ፣ በጋራ እንድንቆም፣ ከወሬ ይልቅ ስራ እንድናስቀድም፣ ከጥላቻ ይልቅ ፍቅር እንድናስቀድም፣ ከውሸት ከፕሮፓጋንዳ ይልቅ የሚታይ የሚጨበጥ የሚዳሰሰውን ነገር እንድናስቀድም አደራ ማለት እፈልጋለሁ።